ሰላም 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 የተወደዳችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እኔ እህታችሁ ሰናይት ውሃቤ ነኝ። ይህ ሰኒ ቲዩብ ነው። ሰብስክራይብ አድርጋችሁ ፋሚሊ ሆናችሁ በጣም አመሰግናለሁ። በአጋጣሚ ደግሞ ዛሬ የምታዩ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ተከተሉኝ። እንግዲህ ዛሬም በአዲስ ርዕሰ ጉዳይ ወደ እናንተ መጥቻለሁ። በጣም የማናስተውለው ግን ዕለት ዕለት የምንሰራው ስህተት ያልኩት ነገር ነው። ባልና ሚስቶች ከሰዎች ጋር በምንሆን ጊዜ የምንሰራው ስህተት መሆን የሌለበትን ለመጠቆም ነው። 3 ሐሳቦች ይበቃሉ በሚል 3 ሐሳቦችን ወደ እናንተ ይዤ መጥቻለሁ ማለት ነው። እንግዲህ ትጠቀሙበታላችሁ ብዬ በጣም አምናለሁ። ብዙ ጊዜ በየቀኑ የሚያጋጥመን ነው እንዳልኳችሁ፣ ግን ብዙ ጊዜ አናስተውለውም። ስለዚህ ዛሬ ጠቆም አደርጋችኋለሁ። ስለዚህ ይህንን አይዲያ ይዛችሁ እንግዲህ የፋሚሊ የትዳር ጉዳይ ብዙ ጊዜ በአይዲያ የበሰልን ስንሆን ትዳራችንን እየገነባን ነው የምንሄደው። ብዙ ነገሮች አካል የሚለብሱት መጀመሪያ ሀሳብ ወደኛ መተው ነው አይደል? ስለዚህ ሀሳብ ከሌለን ትዳራችንን በምንድን ነው የምንገነባው አይደለም? ስለዚህ አንዱ ትልቁ ጠቃሚ ሀሳቦችን እየያዝን መቀጠል ነው። ላይፍ የዕለት ዕለት ህይወታችን ውጤት ነው። ዕለት ዕለት የምንመገበው ነው እኛ የምንመስለው። ስለዚህ ምንድነው ሀሳቦች በዚህ በትዳራችን ዙሪያ ምንድነው ግራስፕ እያደረግን ያለ ነው? ይህንን ለእያንዳንዳችሁ ለምትከታተሉኝ እና ዛሬ ይሄም እንደዚሁ እንደተጨማሪ መልእክት እንድትይዙትና እንድታሻሽሉበት የሚረዳችሁን ሀሳብ ነው ይዤ የመጣሁት። ስለዚህ አብራችሁን ሆኖ እስከ መጨረሻ ቪዲዮን ተከታተሉ ማለት ነው። አንደኛው በጣም የምንሳሳተው እንግዲህ ከሰዎች ጋር ስንሆን ነው። ከርዕሱ እንዳያችሁት ከሰዎች ጋር ስንሆን እግዚአብሔር በሰዎች ሲባርከን በተለያየ መንገድ ሰዎችን እናገኛለን። እንደ ባለትዳር አብረን እናሳልፋለን። ለረጅም ጊዜ፣ ለአጭር ጊዜ፣ ለሰዓታት ሊሆን ይችላል። በምናሳልፍ ጊዜ ከወዳጆቻችን ከጓደኞቻችን ጋር የምንሳሳታቸው ስህተቶች አሉ። አንደኛው የቤታችን ውስጥ ያልተግባባንባቸውን ሀሳቦች ይዞ እነዛ ሰዎች ፊት ለማስመከር መሞከር። ይሄ በጣም ብዙ ጊዜ የሚስተዋል ነገር ነው። ብዙ ሀሳቦች በቤታችን ሊስተናገዱ ይችላሉ። ሁሉም ሀሳቦች ላይ እኩል የሆነ መስማማት አይኖርንም አይደለ? አንዳችን በአንዳችን ስር ተሸንፈን በልዩነት ነው የምንቀጥለው። ስለዚህ በተለይ ደግሞ ለትዳሩ የሚጠቅመውን በመምረጥ ነው መሆን ያለበት። አድቫንቴጅ እና ዲስአድቫንቴጅ የሚባል ነገር አለ አይደለ? አንድን ኢሹ ስናነሳ ይሄንን ነገር ይዤ ብቀጥል ምንድነው አድቫንቴጁ፣ ብትወስ ምንድነው አድቫንቴጁ፣ ዲስአድቫንቴጁ ምንድነው የሚለውን አይተን ነው እንጂ ሁላችንም 100% እኩል የሆነ አይዲያ አለን ማለት አይደለም። ያ ደግሞ አለመግባባትም አይደለም፣ አለመስማማት ወይንም አለመዋደድ ወይንም ፍቅር መቀዝቀዝም አይደለም። የሀሳቦች ልዩነት ይኖራሉ። አፈጣጠራችን ልዩ እስከሆነ ድረስ አመለካከታችን ልዩ ይሆናል። ስለዚህ በዚህ መንገድ በተለያየ ምክንያት የተለያዩ ሀሳቦች ይኖራሉ፣ ይቀጥላሉ። እነዚህ አይጠፉም። ግን እነዛን ነገሮች በተቻለ መጠን በቤታችን ውስጥ ፈተን ለማጥበብ ለመስማማት ሞክረን መቀጠል ሲገባ እነዛን ነገሮች በይደር እናቆያቸውና ፔንድ አድርገን እናቆያቸውና ሰዎችን ስናገኝ ሌሎች ባለትዳሮች ጋር በሚኖረን ጊዜ ሁኔታ እነዚህን ጉዳዮች ይዞ ለማስመከር መሞከር በጣም ከባድ የሆነ ሜስ ይፈጥራል በትዳራችን ላይ። ምናልባት ይህን ስል ለመመካከር በጉዳዩ ዙሪያ ለመመካከር ከሆነ ወዳጆቻችንን ያገኘናቸው የፈለግናቸው እሱ ያስኬዳል። ነገር ግን ምንም በማይገናኝ ሁኔታ ለተለያየ ነገር ለሌላ ጉዳይ ተሰብስበን ለመዝናናት፣ ለመጫወት፣ ሻይ ቡና ለማለት ተገናኝተን ግን ይህንን የተለያየንባቸውን ጉዳዮች አንስቶ ለማስመታት በቃ ለማስቀጥቀጥ በሉት ማለት እነዛ ሰዎች በማይገባቸው መንገድ ብዙ ጊዜ በቀጥታ አይደለም እነዚህ አይነት ችግሮችን የምናነሳው፣ በተዘዋዋሪ ነው። ምከሩን፣ እንደዚህ አይነት ነገሮች ላይ ልዩነት አለን እንኳ አይደለም የምንለው። እንደዛ አይደለም። ይሄም በራሱ ልክ ነው ብዬ አልልም። በተቻለ መጠን ራሳቸው ናቸው። ለምን ሰዎች በተለያየ መንገድ ነው አንድን ጉዳይ የሚያዩት።
ስለዚህ ሀሳቡ እየሰፋ ሌላ መልክ ይይዛል። በተቻለ መጠን ሀሳቦች ሲመጡ በተለይ ደግሞ ለትዳራችን የሚሆኑ በጋራ ልንወስንባቸው የሚገቡ ጉዳዮች ሲመጡ ባልና ሚስቶች በጋራ ነው መመካከርና እስከ መጨረሻው ለመስማማት መሞከር ያለብን። ሲቀጥል ደግሞ በሌሎች ጉዳዮች ከወዳጆቻችን ጋር ተገናኝተን ይህንን ጉዳይ እያነሳን ብልጭ እያደረግን ለማስመታት ለማስቀጥቀጥ መሞከር ግን በጣም አደገኛ ነው። ሚስትም ከሆንሽ እንደዚህ የምታደርጊ ይሄ ነገር ልክ አይደለም። ምክንያቱም በስተመጨረሻ እናንተ ናችሁ ብቻችሁን የምትሆኑት። እነዚህ ወዳጆቻችሁ በማይገባቸው መንገድ ብዙ አስተያየቶችን ሊሰጡ ይችላሉ። የእናንተ ኢሹ መሆኑን ላያውቁት ይችላሉ። በአይዲያ ደረጃ እንደተነሳ አድርገው ሊያስቡት ይችላሉ። ስለዚህ በዛ መንገድ የበለጠ ነገሩን በጣም ያቀጣጥለዋል፣ ወደ ሌላ ሞቲቭ ይወስደዋል። ስለዚህ በጣም መጠንቀቅ ያስፈልጋል። ለዚህ መድኃኒቱ ምንድን ነው? ቅድም እንዳልኩት ሁልጊዜ መስማማት ላይኖር ይችላል፣ ግን ወደ አጋደለው ወደሚያመዝነው ለትዳራችን ሞር ወደሚጠቅመው ነገር ማለት ነው መሄድ ነው። በትዳር አሸናፊ ዊን የሚባል ነገር የለም። አንደኛው ተሸናፊ የሆነ አንደኛው ደግሞ ሀሳቦችን እያመጣ ሌላ ጊዜ ደግሞ እንደዚህ እየተቀባበሉ የሚኖሩት ህይወት ነው። ያም ሰው የሚሸነፈው ለራሱ ነው። ይሄኛውም ሰው ጠንካራ ሀሳብ የሚያመጣው ባልጠንካራ ሀሳብ ሊያመጣ ከቻለ ለሁለቱ ነው፣ ዞሮ ለትዳሩ ነው፣ ለቤተሰቡ ነው። ስለዚህ ዋናው ሞቲቭ ይሄ እስከሆነ ድረስ ይህን ነገር መረዳት በጣም ወሳኝ ነው ማለት ነው። ስለዚህ በተለያየ በትዳራችን ኢሹ በቁሳቁሶች ግዢ ሊሆን ይችላል፣ በቤት ግዢ ሊሆን ይችላል፣ በተለያየ ጉዳይ በቢዝነስ ጉዳይ ሊሆን ይችላል። በተለያየ ኢሹ አንስተን መወሰን ባልቻልንባቸው ነገሮች ውሳኔዎች እስከሚመጡ ረገብ አድርጎ መቆየት፣ እንዳልኩትም ደግሞ ወደ ተመቸው ወደ አጋደለው ወደሚያመዝነው ሚዛን ወደሚደፋው ፖይንት መጠጋት ነው እንጂ ሌሎች ሰዎች ለሌላ ፐርፐዝ ተገናኝተን ባሎች እኮ በቃ አይሰሙም፣ የሚስትን ሀሳብ አይሰሙም፣ እንደዚህ አይነት ነገሮች እያስታከኩ ለማስመታት መሞከር፣ ለማስቀጥቀጥ መሞከር በጣም አደገኛ ነገር ነው። ነገራችን ግልጥ እና ቅን ነው መሆን ያለበት እና ምንም አይነት ዘወርዋራ ነገር አማራጭ መውሰድ የለባችሁም። ስለዚህ ትልቁ በጣም የምንሳሳትበት ነገር ብዙዎቻችን ላይ ያለ የሚታይ ነገር ስለሆነ ነውና ደግሞ እንደዚህ አይነት ነገሮች ከወሰንን በኋላ የአንድ ሰው ሀሳብ አመዝኖ ከወሰንን በኋላ ወደኋላ እየተመለሱ የኔ ሀሳብማ አይደመጥም እንደዚህ አይነት ነገሮች ሞር የትዳርን የፍቅር ነገር የአይዲያዎችም እንዳይመጡ ያገጭጫል። ባይዘወይ አእምሮ በጣም ይጎዳል። ልክ አትክልት ማለት ነው። በእውነት እንደዚህ አይነት በቃ እነዚህ አሁን ውሃ ካልጠጡ ፍሬሽነታቸውን እንትን አይሉም፣ እየጠወለጉ ይሄዳሉ። አእምሯችን ባይዘወይ እኔ በጣም በዚህ በዩቲዩብ ስራ እንኳ በጣም እያየሁት ነው። በጣም ባዘንኩ ጊዜ ዲስከሬጅ በሆንኩ ጊዜ በቃ አይዲያ ማምጣት ያቅተኛል። አእምሮ አይታዘዝልኝም። ምክንያቱም የአእምሮ ስራ ነው እና ትዳርም በአእምሮ ነው የሚመራው፣ በልብ አእምሮ ነው የሚመራው አይደል? አእምሮ ልብ ይሉታል አንዳንድ ሰዎች ደግሞ አእምሮ አይደል? ብቻ ምንድነው ልላችሁ የፈለግኩት ትዳር ሴፍ ፕሌስ ይፈልጋል። ሴፍ የሆነ ነገር ይፈልጋል። ሴፍ ስፕሪት ይፈልጋል። ሴፍ ስፕሪት ባለበት ነው ብዙ አይዲያዎች ጀነሬት የሚሆኑት። አይዲያዎች ናቸው ደግሞ ለአንድ ትዳር እንቁ ወይንም ዳይመንድ። ስለዚህ ይህንን ተረድተን በተቻለ መጠን አእምሯችን እንዳይጎዳ በቃ እንዳንጎዳዳ ራሳችን በማመስገን መቀጠል ነው በጣም ምርጫ ማድረግ ያለብን። በቃ ግራቲቲዩድ በጣም ወሳኝ ነው ለህይወታችን። ስለዚህ ይህንን እያደረግን
መቀጠል ነው። አንዳንድ የኔ ሀሳብ ተቀባይነት ስላላገኘ እኔ አልሞትም። እንደውም ብሌሲንግ ሊሆን ይችላል ለኔ የባሌን ሀሳብ ይዤ ማስቀጠልና ከሱ ጎን መቆም ለኔ የበረከት ምክንያት ሊሆን ይችላል። መታዘዜም ደግሞ ዋጋ አለው። እንደ ሚስት በእግዚአብሔር ፊትም ዋጋ አለው። ስለዚህ ይህንን መረዳት በጣም ወሳኝነት አለው። ይህን ነገር በጣም ሲሪየስ አይታችሁት ጉዳያችሁን በቤታችሁ መጨረስን በጣም ልምድ ማድረግ ጥሩ ነው። በዛ ሁኔታ ሲሆን ነፋስ አይገባም። በዛ ሁኔታ ሲሆን ቀዳዳ አይኖርም ማለት ነው። የምታማክሩት ሰው ወይም ክፍተታችሁን ያወቃችሁ ሰው ምን እንደሆነ አታውቁ፣ ምን እንደሚያስብ አታውቁ። ምንም አሰበ አላሰበ ይሄ የእናንተ ጉዳይ ነው። ምንም እንኳ ቅን የሆኑ ሰዎች በዙሪያችሁ ቢኖሩ፣ ቤተሰባችሁ የእናት ልጆች የአባት ልጆች ቢሆኑ፣ በቤተሰባችሁ ዙሪያ ያሉት ቢሆኑ ግን ያ ሳይሆን ይሄ የእናንተ ጉዳይ ነው። ለእናንተ ነው ሀሳቡ የተሰጠው። እንድትፈጽሙትም አቅም ያላችሁ እናንተ ናችሁ። ስለዚህ በመስማማት ይህን ነገር ማድረግ በጣም ጥሩ ነው ብዬ እመክራችኋለሁ ማለት ነው። ይህንን ስናገር ካየሁት በተለያየ ትዳሮች ያየሁት ትልቅ ደካማ ጎን ስለሆነ ይጠቅማችኋል አንድ ቀን ብዬ ነው፣ ውሰዱት። ሁለተኛው በሰዎች ፊት ከወዳጆቻችን ጋር ከጓደኞቻችን ጋር ስንሆን እንደ ባልና ሚስት አብረን ወክለን ስንኖር ልናደርጋቸው የማይገቡ ነገሮች ብዬ የምለው አለመጠባበቅ፣ አለመከባበር ወይንም ደግሞ አለመከባበራችንን የሚያሳዩ ነገሮችን ማድረግ የለብንም። ማለት ለአክብሮታችን እርስ በርስ ያለንን አክብሮት የሚጎዱ ተግባራትን መጠንቀቅ። ብዙ ጊዜ ቤት ውስጥ ከልጆቻችን ጋር ስንላፋ፣ ስንሮጥ፣ ስንስቅ፣ ስንጫወት ላናስተውለው እንችላለን። ነገር ግን ወጣ ብለን ራሳችንን በምናይ ጊዜ ከጓደኞቻችን ጋር ሆነን በምንጫወት ጊዜ እነዚህ ምን ያክል እንደምንከባበር፣ ምን ያክል እንደምንፋቀር፣ እንደምንዋደድ ግልጥ ያለ ህይወታችን ይታያል። እውነት የሆነው ማለት ነው፣ ማስመሰል የሌለበት። ስለዚህ ይህን ነገር አፌክት የሚያደርግ ነገር ፈጽሞ አለማድረግ፣ መጠንቀቅ። በተለይ እኛ ሴቶች ላይ ይሄ በጣም ጎልቶ የሚታይ ችግር ነው። ይሄ ምንድን ነው ካላችሁኝ፣ ለምሳሌ ባል እያወራ የእሱን ሀሳብ ኢሚዲየትሊ ማጣጣል ወይንም በቃ ተቃርኖም ቢሆን የሆነ ጤናማ ያልሆነ ተቃርኖ፣ እንደዚህ አይነት ነገሮች በቃ አይደለ። ቅድሚያ ባልና ሚስቶች እዛ ቦታ ላይ ሲገኙ ቤተሰቡን ወክለው ነው የሚገኙ። የእነሱ ብቻ ሳይሆን የልጆቻቸውን ዲግኒቲ ነው እዛ ጋር ቫሉ ያለው ዋጋ የሚሰጠው የሚገባው። ኃላፊነት አለባቸው እርስ በርስ ለፍቅራቸው፣ ለትዳራቸው ኃላፊነት አለባቸው። ስለዚህ እኔ ለባሌ ታዛዥ ሳልሆን ባሌን ሳላከብር ራሴንም አላከብርም። ደግሞም ሌሎችም አብረውኝ ያሉት ጓደኞቼም ከነሱም ክብር ላገኝ አልችልም። የኋላ ኋላ ይመስለኛል እንጂ እኔው ነኝ ራሴ ሞገስም እያጣው የሚሄደው፣ ተሰሚነትም እያጣው የሚሄደው። ስለዚህ እዚህ ነገር ላይ በጣም መጠንቀቅ ያስፈልጋል። በቀላሉ ሊጎዳ ይችላል ትዳራችን። በተለይ በሰዎች ፊት የምንሰጠው አክብሮት ጤናማ መሆን አለበት። በሰዎች ፊት የሚኖረን ለባላችንም ለሚስትም የሚኖረው ክብር የተመጠነና እውነተኛ መሆን አለበት፣ ጥንቃቄ ያለበት መሆን አለበት ብዬ እመክራቸዋለሁ። ቤታችን ብቻ አይደለም ቻሌንጆች የሚያጋጥሙ። ስለዚህ እንግዲህ ይህን ስል ይገባቸዋል። ብዙ ያጋጠማችሁም ነገር ሊኖር ይችላል። በቤተሰብ መካከል መስመር የሚባል ነገር፣ ቀይ መስመር የሚባል ነገር አለ። ለምሳሌ እኔ ቤተሰብ ጋር ባሌ ያለው ቫልዩ ያለው አንድምታ ያለው ነገር የሚወሰነው እኔ ለባሌ በሚኖረኝ ቦታ ስፍራ ነው። ይሄ እየተገነባ ሲመጣ ነው በዙሪያ ያሉ ሰዎችም ይሄን ነገር ሊያስቀጥሉልኝ የሚችሉት።
እሱም እንደዛው። ምክንያቱም አካል ነን፣ አንድ አካል ነን። ስለዚህ አካል የተነካ ያክል ሪያክት ካላደረኩኝ ችግር አለብኝ ማለት ነው። ብዙ በዚህ ጉዳይ ደግሞ በፋሚሊ ዙሪያ ሴት እህቶች ብዙ ኮምፕሌን ያደርጋሉ። በማህበረሰባችን ውስጥ በፋሚሊ መካከል እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ ማን ነው ቀይ መስመሩን የሚያሰምረው ነው ዋናው ነገር። አለ ኖ ብሎ መመከት ያስፈልጋል። እርስ በርስ ባለ ነገር መከባበር ያስፈልጋል። መጠባበቅ ያስፈልጋል። መተያየት ያስፈልጋል። መናበብ ያስፈልጋል። ይህንን እያደረግን ያለንን ቫልዩ ማሳየት በጣም ጠቃሚ ነው ለትዳራችን ማለት ነው። እንግዲህ ይህን ካልኩኝ ብዙ ይሄ የምናነሳው ኢሹ ማህበራዊ ስለሆነ በአንድም በሌላም ስለምንነካው ወደ ሶስተኛው ሀሳብ ልሄድ። ብዙዎች የሚናደዱበት ጥቂት ሰዎች ላይ ያለ ሀቢት ልበለው ይሄ ነገር ምንድነው ብትሉኝ፣ አርቲፊሻል ባህሪ ማሳየት ወይንም ቤታችን ልናደርገው የማንችለውን ነገር ማድረግ። ይሄ በጣም በሰዎች ፊት በጣም የበለጠ እንደው ሊያቀለን የሚችለው ልበለው ነገር ነው። እውነተኛ ማንነታችንን ይዘን አለመቅረብ፣ እውነተኛ ላይፋችንን ይዘን አለመታየት። በቃ በቤት ውስጥ የምንሆነውን ነን እኛ። እርስ በርስ ብቻችንን ስንሆን የሆንነውን ነን እኛ። ሌላ ታምር መፈለግ የለብንም፣ ምንም አይጠቅመንም። ምክንያቱም ያ ነገር አይደለም ትዳራችንን የሚሰራልን፣ እኛ ነን። ያ ሰው እንዲያውቅልን ሳይሆን ባል ሚስቱ ነች እንድታውቅለት የሚገባው፣ እንደሚያከብራት፣ እንደሚወዳት፣ እንደሚያስብላት፣ እንደሚተሳሰቡ አይደል? ያ ሰው ጓደኛው አወቀ አላወቀ፣ በተለይ ደግሞ ያልሆነውን በመሆን ሊመጣ አይችልም ይሄ ነገር። ሰየው እውነተኛው ነገር እኮ ሳትናገሩም ይታወቃል። እውነት እውነት ነው፣ ሁልጊዜ ብርሃን አለው። ግን የሆነ ነገር ሲኖር ቤታችን ያንን ለመቀባት ያንን ለመሸፈን ውስጣችን ይሄ ፍርሃት ስላለ ሀሳቤ እንትን ብሏል። ስልክ ገብቶ እንትን ብሎኛል። ስለዚህ አፍተሮል የሚያስፈልገው በቃ እነሱ ከተዋወቁ በቂ ነው። የነሱ ላይፍ ነጸብራቅ ነው እዛ ጋር የሚታየው። ማንም በማንም ኢምፕረስ አይሆንም። ስለዚህ ይህንን ነገር በጣም አርቲፊሻል የሆነ ነገር የምታሳዩ ባለትዳሮች ይልቅንስ ይህን ነገር አቮይድ አድርጋችሁ እኔ የምመክራችሁ መልካም ነገሮች እንዲመጡ ብትሰሩ እድል አላችሁ። ቁጭ ብላችሁ በመነጋገር ልታመጡት ትችላላችሁ። ያልሆናችሁትን ከመሆን እና እዛ ነገር ላይ ድራማቲክ የሆነ ነገር ለማድረግ ከመሞከር ይልቁን የሚያስፈልገን የትኛው ነው? ለትዳራችን፣ ለፍቅራችን፣ ለልጆቻችን፣ ለእውነተኛ ህይወት ምኑ ጋር እንስራ? ምኑ ጋር ይቅርታ እንጠያይቅ? በጣም አልረፈደም። ዛሬም ጊዜ ያላችሁ ይህንን በማድረግ ወደ እውነተኛ ማንነት እንደምትመለሱ ተስፋ አደርጋለሁ። ይህን ነገር እንደምታዩት ክሪቲካሊ ይህን ቪዲዮ የምታዩ ይሄ ችግር ያለባችሁ ሰዎች ፕሊዝ እድል አላችሁ፣ ተነጋግራችሁ ይህን ነገር ፍቱት። ብዙ እናያለን የሆነ ሃኒ ማሪ ምናምን ማብዛት፣ ምንም እቤት ውስጥ የሌለ ድራማቲክ የሆነ ነገር ማለት ነው። ምንም ኢምፕረስ አያደርግም፣ ይልቁንም ያሳፍራል፣ ያሸማቅቃል። ማለት አንዳንዴ ለሚያየው ሰው የሆነ ድራማ መሆኑ ስለሚታወቅ እንትን ይላል እና ከዛ ነገር መውጣት፣ እውነተኛ ነገር ላይ መስራት ጥሩ ነው። ስለዚህ ይህን በማድረግ ከነዚህ ነገሮች በመቆጠብ በሰዎች ፊት እውነተኛ የሆነ ጀኒውን የሆነ ህይወታችንን ይዘን እውነተኛ መከባበራችንን እውነተኛ የሆነ ነገራችን ይዘን አንዳንዴ ምናልባት ሳናውቅም በሰዎች ፊት
ልናጠፋም እንችላለን። ብዙ ይህም ሀፕን ያደርጋል ባይዘወይ። ይሄ ደግሞ እንዳይሆን ይህን ስናይ በጥቂቱ ስናይ ነው እዚህ ቦታ ላይ ቅድም እንደዚህ ነበር፣ ይሄ መሆን የለበትም ብሎ በመነጋገር ብቻችንን በምንሆን ጊዜ በመነጋገር ሲሪየስ ነገራችንን እያየን ማስተካከል አለብን። ይሄ ለዘላቂ ህይወታችን በጣም ጠቃሚ ነው ማለት ነው። እንግዲህ ይሄ ዕለት ዕለት የሚያጋጥመን ብዙ ስለማናስተውለው አይታችሁት ከኔ በላይ ደግሞ ይህንን ጉዳይ አይታችሁት ይዛችሁት እንድታስተካክሉበት ብዬ ነው ወደ እናንተ ይዤ የመጣሁት። እንደጠቀማችሁ እንደሚጠቅማችሁ በጣም እርግጠኛ ነኝ። ለዛሬ በዚሁ አበቃው። አብራችሁ ለነበራችሁ በጣም አመሰግናለሁ። ቻናሌ አጋጣሚ ወደ እናንተ እየመጣ ሰብስክራይብ አድርጋችሁ ውጡ። ለሌላ ጊዜም እንዲደርሳችሁ ይሆናል ማለት ነው። ሌሎቻችሁ ሁላችሁም ላይክ በማድረግ ሼር በማድረግ ኮሜንት በመስጠት አብሮነታችሁን አሳዩ። ሁልጊዜ ኮሜንት የምታደርጉ በጣም አመሰግናለሁ። ሰላም ሁኑልኝ። ጤና ይስጥልኝ።